ኢትዮጵያውያን አበሻውያን ኤርትራውያን እንዲሁም ፈረንጃውያን በሀገር ውስጥም ከሀገር ውጭም ያላችሁ የፖስተኞቹ ቤተሰቦች እንደምን ከረማችሁልኝ? እንግዲህ ፖስተኞቹ ምን ፖሰቱ የሚለውን ከሀገር ውስጥም ከሀገር ውጭም ለቀምቀም አድርገን ዘና ያደርጋሉ ብለን ያሰብናቸውን ቪዲዮ ይዘን መጥተናል። እስከ መጨረሻው ድረስ አብራችሁን ቆዩ፣ አብረን እንሳቅ። ታዲያ ቤቱን ሰብስክራይብ ማድረግ እንዳትረሱ፣ በላይክ ጀምሩልኝ። አዲስ ነኝና አበረታቱኝ። ቀስ በቀስ እንግዲህ ከፍ ከፍ እያልን እንሄዳለን። ታዲያ ወሬ ሳላበዛባችሁ ዛሬ ከመራረጥናቸው እጅግ በጣም ፈታ ከሚያደርጉን ቪዲዮዎች እንግዲህ አብረን የምንመለከት ይሆናል። አባቴ ሰፈር ውስጥ እንደዚህ አይነት ሴትዮ ካሉ ተጠንቀቅ። በቃ እንደዚህ አይነት ሴትዮ ካሉ ተጠንቀቅ ነው የምልህ። እስቲ እንያቸው። ቢቢሲ የለ ሲኤንኤን ወንድሜ፣ በቃ በእንደዚህ አይነት ሴቶች በእንደዚህ አይነት እናቶች ከተያዝ ያለህ አማራጭ እንግዲህ ቀድመህ ራስህ ማውራት ነው። አንተ እቤት ሳትደርስ ይኸውልህ እንግዲህ የቴሌቪዥን ጣቢያ ላይ ሁላ እንትን ይልና። ቀጣይ ደግሞ የምናየው እባካችሁ ስትሰክሩ በመጠንና በልክ ይሁን። እስቲ ይህን ልጅ ይዩት። አይተዋል እንዴ? ከመስከሩ አልፎ ደግሞ ፍንጥር ብሎ ይኸውላ፣ እሱ እኮ ጠልዞት ሄዷል ማለት ነው። ግን እሱ ተመቶ እንደዛውላ ተደብድቦ ግን በቃ ተነስቶ ብላብድ። ኧረ እባክህ ቀጣይ ደግሞ ባሳያችሁ ማለት ነው። ይሄ ሁሉም ሰው ጋር አለ። አብሶ ፍሬንድ ቤት አምሽታችሁ ወይ አንድ ላይ በጀማ ስተኙ የሚያጋጥማችሁ ነው። በጣም የሚያዝናና ቪዲዮ ነው። እስቲ ይሄን ቪዲዮ አይተን እንመለስ። ቢምቢ መስለው እኮ ነው። ማታ ጀለስ ጋር ስተኛ የማታ ክላስ ይላል። አንቺ ምን ሆነሽ ነው ግን? በእናትሽ አዶናይ ሳመኝ ምናምን ብለሽ እንደዛ። አዶናይ የጃኒ ፍቅረኛ እንደሆነ ታውቂያለሽ። ሲቀጥል ቪዲዮ ይዞ እንደሚዞር ታውቂያለሽ። ማለት አዶናይ ካሜራ ጋር ነው፣ በቃ ላይፉ ከካሜራ ጋር ነው። ሆን ብለሽ ከጃኒ ጋር ለማጣላት ነው ወይንስ በቃ አጠገብሽ እንደዛ ሲዘል ምናምን ተወስውሰሽ ነው? ምን አርገኝ ነው የምትይው? ተዋረድሽ እኮ አሁን። በጣም ብዙ ሰዎች ቪዲዮ ሲሰሩባት ነበር እቺ ልጅ። እስቲ ምን እንደምትል ይዋት። እኔ ማለት የሰው አንቺ ምን ሆነሽ ነው እናት? እስቲ ነው ይሄው እንደዚህ ብላ ከንፈርሽን ነበር መቁረጥ። ስታስቀይ ሰው ደግሞ ምን ያርግሱ? አሁን እዚህ ጋር ሳመኝ ምናምን ትያለሽ። ይህን ስፖርት ተሳስታችሁ እንዳትሞክሩት፣ በቃ እንዳትሞክሩት። ወይኔ ጥርሱ ደግሞ ጥርሱ ተርፏል። ጌታ ሆይ ስማ፣ ስፒድ እኔ ናይጄሪያ ሄዶ ይበልጡናል ብዬ ነበር። ታውቃላችኋ? መኒ ብሎ መጣ። የኢቢኤሱን ስፒድ አይታችሁታል? የኢቢኤሱን ስፒድ እዩ። Beautiful, we're conjuring where she's going. Yeah, we have to get another one. I know this girl. She charges me 80,000 bucks. By the way, this is coffee. It's coffee. Yeah, yes, this is coffee. Yeah, I want to try. ኢቢኤስ ነው ይመቻችሁ። በቃ By the way, Ethiopia is the origin of coffee. በአዲስ ቡላ First coffee discovered in Ethiopia. ኢትዮጵያና ስፒድ በቃ የሰሩበት አሰራር በቃ አስናኝ። ይመቻችሁ። እንግዲህ ቅዳሜ ከሰዓት ላይ በጣም ነው ያዝናናችሁ። አይፍና
ያጂ ሰርግንኮ ስንቱን ክራሽሽን እንዳንጨጫ ብሎ ሰላማዊ ሰልፍ ወጡ። ፍናን ሀገሬ ክራሻችን እንጂ የግለሰብ ሚስት አይደለች። መንግስት ቀይ ባህርን ትቶ ፍናንን ያስመልስልኝ። ፍናን የኔ ናት፣ የኛ ናት። እሺ ፍናን የኛ ናት። አርቲስት የህዝብ ነው። ሁለት እስከምትወልጂ ተስፋ አልቆርጥም። በቃ እናንተ ቁረጡ እንዴ። እንግዲህ ፍናን በመጨረሻ አቅልሎ ቤቱ አስገብቷታል። ነፃነት ወርቅነህ ነፍስህን ይማረው። በቃ ይሄኛው ፓርት ግን በጣም ካዝናኑን ውስጥ እዛ ሰንበት ትምህርት ቤት የሚማሩ ጓደኞች ነበሩ። በልጅነት የገጠመው ገጠመኝ ነበረ። ትልልቆቹም እዛ ከበሮ ሲለማመዱ ምናምን እናይ ነበርና ድራማ የሚሰሩ ደግሞ ጓደኞች ነበሩ እና ክንፍ ራስህን በካርቶን ሰርተህ የምትሄደው ክንፍ በራስህ ነው እንትን የምትሄደው። ሳውንድ ኢፌክት ምናምን የለም። ራስህን እንደዛ ትሰራለህ ብሎኝ እኔ የአሳሳች የሆነ የሰይጣኑን ካራክተር ተሰጥቶኝ ጥቁር ስለሆነ ነው እንትን ሚካኤል ነው እሱ ቀይ ነው ጓደኛዬ። ማዘርን ጋበዣት፣ እሑድ ሄድን፣ ተጀመረ ምናምን ሰው ምናምን ፋይት ያደርጋል ምናምን ሚካኤል ያሸንፋል፣ ሰይጣን ወደ ምድር ተጣለ ምናምን ነገር አለቀ ተዋለ ማለት ነው። ከዛ እዚህ ድረስ አልፍተኝ አልሰራም አትለኝም ማዘር ማለት ነው። እንዴ ሰርቻለሁ እኮ አልኳት። ማን ሆነ የሰራው? የቱ ጋር የሰራው አለች። እንዴ እኔ ከሚካኤል ጋር ፋይት ያደረኩት አጋንንቷን ሁለተኛ አለች። ነፄ ነፍስን ብዙ የጥንድ ኮንተንት ልታዩ ትችላላችሁ። የነዚህ ግን በጣም ደስ የሚሉት ድራማ የለበትም፣ የማይሰለችው ማለት ቪዲዮአቸውን ገብታችሁ ብታዩአቸው በቃ ደስ የሚሉ ባልና ሚስቶች ልጋብዛችሁ። ሰላም ቤተሰቦች እንዴት ናችሁ? አጠገቧ ተኝቷል ባሉ የሆነ ቻናል ልጀምር ነበረ ሞቲቬሽናል ስፒከር ለመሆን ሞቲቬሽን እና ሞቲቬሽናል ስትይ ደውሪ ሰፖሽ ሰው ለማነቃቃት ማናዛት አለ ኤደን ድሪምስ ማን ነው ሞቲቬት የምታደርጊው? ወጣቱ ማን ያዛታል? ደስ ይላል። ልትመሪ አረ በመድኃኒዓለም በኔ በቃ እኔ ሳውቂ አብኝ ገብችበት ነው ትውልድ ዳን በኔ ቃ አረ በቃ ኢትዮጵያ ወጣ ጭራሽ አንቺ ልትመሪው ገደል አብራችሁ ዳይቭ ምን አረጉሽ? ላይፍ ከበዳችሁ በስማቸዋት አደኛ የሆነ እኔ ካለኝ ህይወት ተሞክሮ ላካፍል እኮ ነው። አረ በቃ እስቲ አንቺ አይደለም አካፍለሽ ላንቺ መበቃሽ ግዴለሽ ምን ይምከር እንዴ ልታካፍል ማዘር ቴሬዛ ለሁሉም ሼሪንግ ሃፒነስ ለማንም እንዳትሞክሪ አብረን እኮ ነው የምንከፍተው። እኔን ጭራሽ እዚህ ብደቱ ስለከቺ እንዴ ሰፖርት አረ ኢትዮጵያ በቃ ሰፖርት አርጌ ማለት ወገብ የተቀነጠሰ ኤደን በጋምላክ ታቸው እነዚህ ወጣቶች ታቸው ነው ግን ነው እኔ ያዩ አስከስሰኛል። እኔ ዝም ብል እንዴ በእኔ ደረሰ አክሻሉ እኮ ሄደን እብደቱን እኮ ዳቋለሁ። እኔ ዝም ብል በእኔ ማለት ነው በኃጢአት ምነው ወንጀል ምነው ሁሉም ምነው አታረጊውም። አይኔ ያየ ኢትዮጵያ ህዝብ ገደል ሲገባ ዝም ብል በጣም ነው የሚያዝናኑት። ከምር ነው የምላቸው። ምክሩን ስሚ። የሚገርሙ ናቸው። እሱ ፊቱ አይታይም ግን በቃ ያነፍራችኋል ነው የማወራችሁ። የሆነ ድራማ የለበትም። እውነት በጣም ነው ደስ ያለኝ። እንግዲህ ውድ ቤተሰቦቼ ከብዙ በጥቂቱ ዛሬ ያዝናኑናል ያልኩትን መረጥ አድርጌ ይዤላችሁ መጥቻለሁ። እንግዲህ እናንተም ሀሳብ አስተያየታችሁን በኮሜንት መስጫ ውስጥ ስጡ። ቤቱ ደግሞ 1000 እንድንገባ እባካችሁ ሰብስክራይብ አድርጉኝ፣ ላልደረሱት አዳርሱልኝ። መልካም ሳምንት። ፖስተኞቹ ኢትዮጵያውያን፣ አበሻውያን፣ ፈረንጃውያን እንድ ኤርትራውያን ሰላም ሁኑልን። የማዳም ቅመሞች ሀቢብቲ ማፊ ሙሽኪላ